ብዙ ተጠራጣሪዎችን ዝም ካስባለው ብዙ ፎካሪና ሸላዮችን ዛቻ አድራጊዎችንም ጸጥ ረጭ ካስባለው የሪያል ማድሪድ የ5-1 ድል በኋላ አሁንም አርሰናል ላይ ጥያቄዎች መነሳታቸውን አላቆሙም። እውነት ይሄ ቡድን የቻምፒየንስ ሊግ ዋንጫን ማንሳት ይችላል እየተባለ ይጠየቃል። ሚኬል አርቴታና የአርሰናል ስብስቡ የመጨረሻውን መስመር የመሻገር አቅም አላቸው ወይ እየተባለ አሁንም ጥርጣሬ አለ። ይህ የሪያል ማድሪድ የ5-1 ድል በተጋጣሚው በአጋጣሚ ወይ ደግሞ በድንገት የመጣ ሳይሆን በቡድን ግንባታ ሂደት ወደ ተሻለ ደረጃ ከዓመት ዓመት እየመጣ መሆኑን በተግባር ያሳየው የአርቴታ ለውጥ ማሳያ ሲሆን ለዚህ ጥርጣሬ ደግሞ መልስ የሚሆኑ ሐሳቦችን ከዚህ ቀጥለን እንመለከታለን። ተከታታዮቻችን ሸጋ ስፖርትን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች አዳዲስ ጉዳዮችም እንዳያመልጦ የኖቲፊኬሽን በተኑን ኦን ማድረግ እንዳይዘነጉ። የአርሰናል የቡድን አባላትና አሰልጣኞች ከሪያል ማድሪዱ ድል በኋላ ሁሉም ከፍ ባለ የራስ መተማመን ውስጥ ሆነው በታሪክ ለሶስተኛ ጊዜ የቻምፒየንስ ሊግ ውድድር የግማሽ ፍጻሜ የደረሰው ይህኛው የአርሰናል ስብስብ የቻምፒየንስ ሊግ ዋንጫውን በክለቡ ታሪክ ለመጀመሪያ ጊዜ የማሸነፍ አቅም እንዳለው ሲገልጹ ተሰምተዋል። በመልሱ ጨዋታ ከሪያል ማድሪድ ጋር የፍጹም ቅጣት ምት ያመከነውንና ነገር ግን በጨዋታው የመጀመሪያውን ጎል ያስቆጠረው የቡድኑ ኮከብ ቡካዮ ሳካ በሰጠው አስተያየት በሜዳችንም ሆነ ከሜዳችን ውጪ በአውሮፓ ውስጥ ያለን ምርጥ ቡድን መርታት እንደምንችል አሳይተናል። እኔ የቻምፒየንስ ሊግ ዋንጫን ማሸነፍ እንደምንችል ማመን እፈልጋለሁ፣ እናሸንፋለን ብዬም አስባለሁ ሲል በልበ ሙሉነት አስተያየቱን ሰጥቷል። በቻምፒየንስ ሊግ ታሪክ ወደ ግማሽ ፍጻሜ መድረስ የቻለው 10ኛው ስፔናዊው አሰልጣኝ ሚኬል አርቴታ ቡድኑ ዋንጫውን ማንሳት እንደሚችል እምነቱ እንዳለው ገልጿል። እሱ ብቻ ሳይሆን በተቃራኒ ሆኖ ያሸነፋቸውንና ከውድድሩ ያሰናበታቸው ሰው ካርሎ አንቸሎቲ ራሱ ከቀሩት 4 ክለቦች አርሰናል ዋንጫውን እንዲያሸንፍ አሁን ፍላጎቴ ነው ብለው ነግረውኛል ሲል እንደገለጸ ይታወሳል። ከየትኛውም ቡድን ጋር መፎካከርና ማሸነፍ እንደምንችል አሳይተናል ሲል ሱፐር ማይክ አርቴታ ከፊቱ ያለውን የፓሪስ ሰን ዠርመን መሰናክል መሻገር እንደሚችል አረጋግጧል። ይህ ሰው አርሰናል በዚህ የውድድር ዓመት የቀረው ብቸኛ የዋንጫ ማሸነፊያ እድል ቻምፒየንስ ሊግ እንደሆነ ጠንቅቆ ያውቀዋል። ለዚህም ይመስላል የፕሪሚየር ሊጉን ነገር በሞት እንኳን በሬሳይ ላይ ሆኜ ተስፋ አልቆርጥበትም ሲል የነበረው አርቴታ ባለፉት ተከታታይ 2 ጨዋታዎች የቡድኑን ወሳኝ ተጫዋቾች በማሳረፍ ለቻምፒየንስ ሊግ ጨዋታ የሰጠውን ትልቅ ትኩረት ሊያሳይ ሞከረው። ከብሬንትፎርድ ጋር በነበረ የፕሪሚየር ሊግ ጨዋታ ከሪያል ማድሪዱ ታላቅ ፍልሚያ በፊት አርቴታ የተጠቀመው ቋሚ 11 ተጫዋቾች ለሊጉ የሰጠው ግምት አሁን ምን ደረጃ ላይ እንደሆነና ትልቁ ትኩረቱ ቀጣይ የሚደረገው የቻምፒየንስ ሊግ መርሃ ግብር መሆኑን አመላክቷል። ከዚያ በፊት በነበረ የኤቨርተን ጨዋታም ቢሆን በሊጉ አንደኛ ሆኖ ሊያጠናቅቅ የሚችለው ክለብ ሊቨርፑል እንደሆነ ግምቱ የተረጋገጠ ይመስላል። በኤቨርተንና በብሬንትፎርድ በተከታታይ አንዳቻ በወጣበት ጨዋታ እንደነ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ራይስ እና ቶማስ ፓርቴ ያሉ ተጫዋቾችን እረፍት ከመስጠት ባለፈ በጨዋታው ሂደት ጠንቃቃ የሆነ ቅያሬዎችን ሲያደርግላቸውም ታይቷል። እነዚህን ቁልፍ ተጫዋቾች ለትልቁ መድረክ ሲያዘጋጃቸውና ሲያሳርፋቸው ነበረ። መድፈኞቹ በዚህ የቻምፒየንስ ሊግ ውድድር ዓመት እስካሁን 30 ጎሎችን ማስቆጠር ችለዋል። የተቆጠረባቸው የጎል ብዛት ደግሞ 7 ብቻ ነው። ይህ ቡድን በአማካይ 2.55 ጎሎችን በየጨዋታው በቻምፒየንስ ሊጉ ሲያስቆጥር የሚገባባቸው የጎል ብዛት ደግሞ 0.55 ገደማ ነው። በሩብ ፍጻሜ መድረስ ከቻሉ 8 ክለቦች መካከል አርሰናል በጣም ዝቅተኛ የተባለውን ኤክስፔክትድ ጎል አጌንስትን ይዘዋል። ይህ ማለት በእነርሱ ላይ ሊቆጠር የሚችል የጎል ብዛትን የሚያሳይ ዳታ ነው። በዚህም መሰረት አርሰናል 9.26 ኤክስጂ አጌንስት ወይንም ሊቆጠርባቸው የሚገባ ጎሎች ነበራቸው። ለንጽጽር ከ8ቱ የሩብ ፍጻሜ ተካፋይ ክለቦች ማድሪድ 21.22 ኤክስጂ ወይንም 21 ጎሎች በላይ ሊቆጠርበት ይችል ነበረ። አርሰናል ግን ሊቆጠርበት የሚችለው የጎል ብዛት
9 ሆኖ የገባበት እውነተኛ የጎል ብዛት ደግሞ 7 ብቻ ነው። አርቴታ ከዚህ የተለየ ሌላ ጠጣር የሆነ ቡድንን እንደገነባ የሚያሳይ ቁጥርን በቻምፒየንስ ሊግ አስመልክቶናል። ይህ ቡድን ባለፉት 80 ጨዋታዎች ከ2 በላይ ጎል ገብቶበት አያውቅም። በጨዋታ ለመጨረሻ ጊዜ ከ2 በላይ ጎል የተቆጠረባቸው ታህሳስ 9 2023 ነበረ፣ ሉተን ታውንን 4-3 በሆነ ውጤት ሲያሸንፉ። ከዚያ በኋላ በነበሩ 80 ጨዋታዎች በ31ዱ መርሃ ግብሮች በክሊን ሺት ወይንም ጎል ሳይቆጠርባቸው ሲወጡ ከነዚህ 80 ጨዋታዎች 2 ጎሎች ደግሞ የተቆጠረባቸው አጋጣሚዎች 14 ጨዋታዎች ላይ ብቻ ነው። ይህ ጠጣር ባህሪያቸው ምናልባት በግማሽ ፍጻሜ ፓሪስ ሳን ዠርማን ለመሻገርና በታሪካቸው የመጀመሪያ የሆነውን የቻምፒየንስ ሊግ ዋንጫ ለማሳካት ምክንያት ሊሆናቸው ይችላል። በርካቶች አሁንም አርሰናልን እየተጠራጠሩ ነው። ነገር ግን ቁጥሮችና ሜዳ ላይ በአይናችን የምንመለከተው አርሰናል ግን እጅግ ጠንካራና ውድድሩን እስከ ፍጻሜ ድረስ ለመዝለቅና ለማሸነፍ የሚሆን ብቃትን ተላብሷል። አርሰናል በጊዜ ሂደት ማቹሪቲ ወይንም ብስለት ላይ የደረሰ ቡድን መሆኑን ከቻምፒየንስ ሊግ ንጉሱ ከሪያል ማድሪድ ጋር ሲጫወት ባሳየው የጨዋታ መቆጣጠር አቅሙ አስመልክቷል። በዚያ ጨዋታ ብቸኛ ከቁጥጥር ውጪ የሆነ ነገር ተብሎ ሊጠቀስ የሚችለው ማድሪድ ላስቆጠረው ብቸኛ ጎል በሳሊባ የተሰራው ስህተትና ቶማስ ፓርቴ የተመለከተው ቢጫ ካርድ ብቻ ነበረ። አርሰናል ቀጣይ የግማሽ ፍጻሜ ተፋላሚው ፓሪስ ሳን ዠርማን መሆኑ ተረጋግጧል። በሌላኛው የግማሽ ፍጻሜ ቅንፍ ደግሞ ባርሰሎናና ኢንተር ሚላን ይገናኛሉ። የመጀመሪያ ዙሩ የፓሪስ ሳን ዠርማን የግማሽ ፍጻሜ ጨዋታ በኤምሬትስ ስታዲየም ኤፕሪል 29 በእኛ አቆጣጠር ሚያዝያ 21 ይደረጋል። ቀጣዩ የመልስ ጨዋታ ደግሞ ፓሪስ ላይ ከአንድ ሳምንት በኋላ ይሆናል። አርቴታ ገና ካሁኑ ከ12 ቀናቶች በኋላ ስላለበት ጨዋታ ማሰብ ጀምሯል። የሉዊስ ኤንሪኬን ቡድን አርቴታ ሲገልጸው ይህ ቡድን በደንብ አድርገን የምናውቀው ቡድን ነው፣ ከነርሱ ጋር በተቃራኒ ሆነን በዚህ ዓመትም ተጫውተናል። ስለዚህ አሁን ለዚህ ጨዋታ መዘጋጀት አለብን በማለት አስቀድሞ ተናግሯል። አርሰናልና ፓሪስ ሳን ዠርማን በዚህ ውድድር ዓመት ጥቅምት ወር ላይ ተገናኝተው አርሰናል 2-0 እንዳሸነፈ ይታወሳል። እነዚህ ሁለት የአውሮፓ ታላላቅ ክለቦች በዚህ ሰዓት በውድድሩ የቀሩ ምርጥ የቡድን መዋቅር ያላቸው ቡድኖች ናቸው። ሁለቱም ደግሞ ማለፍ አይችሉም፣ ይከብዳቸዋል ተብሎ ከፊታቸው የተቀመጠላቸውን መሰናክል ተሻግረው የመጡ ናቸው። ከመጨረሻ 4 ውስጥ ራሳቸውንም አግኝተዋል። አርሰናል ፍጹም አይችለውም የተባለውን ሪያል ማድሪድን ተሻግሯል። ፓሪስ ሳን ዠርማን ደግሞ ሊቨርፑልና አስቶን ቪላን በተከታታይ አልፏቸዋል። አርሰናል በዚህ የውድድር ዓመት ፓሪስ ሳን ዠርማን እንዴት ማሸነፍ እንደሚቻል 2 ጥሩ ትምህርቶችን በሁለት የፕሪሚየር ሊግ ክለቦች መመልከት ይችላል። አንደኛው ሊቨርፑል ከሳምንታቶች በፊት ወደ ፓሪስ አምርቶ በፓርክ ደ ፕሪንስ ፓሪስ ሳን ዠርማን ያሸነፈበት ጨዋታ ነው። በዚያ ጨዋታ በታላቅ ጀብድ ሲከላከል ያመሸው ሊቨርፑል በመልሶ ማጥቃት ተጫውቶ በጨዋታው መጨረሻ ደቂቃዎች ሃርቪ ኤሊየት ባስቆጠረው ጎል ድል ይዞ እንደተመለሰ ይታወሳል። ይህንን ምሳሌ ሚኬል አርቴታ ለመኮረጅና ለመማር የሚጠቀመው አይነት ጨዋታ ይሆናል ተብሎ መገመት ከባድ ይሆናል። ሌላኛው ግን ጥሩ ትምህርት አስቶን ቪላ በቪላ ፓርክ በሩብ ፍጻሜ የመልስ ጨዋታ ያደረገው አስገራሚ ተግባር ነው። የኡናይ ኤምሪ ቡድን በመልሱ ጨዋታ ፓሪስ ሳን ዠርማን ላይ 3 ጎሎችን አስቆጥሯል። በድምሩ በሩብ ፍጻሜ መርሃ ግብሮች 4 ጎል የኡናይ ኤምሪ ቡድን ሉዊስ ኤንሪኬ ላይ ማስቆጠር ችሏል። ይህ ቡድን እንዴት ፓሪስ ሳን ዠርማን ሊከፈትና ጎል ሊቆጠርበት እንደሚችል ብሉፕሪንት የሆነ ማስረጃን ለአርቴታ ሰጥቶታል። እናም አርቴታ ከሪያል ማድሪድ በደርሶ መልስ ጨዋታ ያሳየውን ብቃት ከአስቶን ቪላ የፓሪስ ሳን ዠርማን ጨዋታ ጋር በማቀናጀት ለድል የሚሆን ጥሩ የሆነ አሰላለፍን መተግበር ይችላል። በዚህ ጨዋታ የመጀመሪያ ዙር መርሃ ግብር ላይ ቶማስ ፓርቴ አይሰለፍም። ጋብሪኤል ማጋሌሽ ሙሉ የውድድር ዓመቱን እንደማይኖር ታውቋል። የእርሱ ምትክ ሆኖ ሲያገለግል የነበረው ሪካርዶ ካላፊዮሪም የመድረሱ ነገር አጠራጣሪ ስለሆነ በጃኩብ ኪቪዮር እና በዊሊያም ሳሊባ የመሃል ተከላካይ ጥምረቱን አርቴታ ለመጠቀም ይገደዳል። አርሰናል ከ2009 በኋላ ለመጀመሪያ ጊዜ የቻምፒየንስ ሊግ ግማሽ ፍጻሜ መድረክ ላይ ደርሷል። በውድድሩ ከቀሩት 4 ክለቦች ደግሞ የተሻለ ይህንን ዋንጫ የማሸነፍ ግምት ያለው መድፈኞቹ ነው በማለት የኦፕታ ሱፐር ኮምፒውተር ተንብየዋል።
ከቀሩት 4 ክለቦች ውስጥ ዋንጫውን የተሻለ የማንሳት 28.7 በመቶ ዕድል ያለው አርሰናል ነው ተብሏል። ከአርሰናል በመቀጠል ኢንተር ሚላን 25.5 በመቶ ሲይዝ ሶስተኛ ደረጃ ላይ የሉዊስ ኤንሪኬ ፓሪስ ሳን ዠርማ በ24% ተቀምጧል። የመጨረሻውን ስፍራ ባርሰሎና 21.8 በመቶ በመያዝ ተቀምጧል። አርቴታ ወደ አርሰናል ኃላፊነት ከመጣ በኋላ በሊጉ ተከታታይ 2 የውድድር ዓመታትን 8ኛ ሆኖ አጠናቋል። 2021-2022 የውድድር ዓመትን 5ኛ ሆኖ ካጠናቀቀ በኋላ ባለፉት 3 ተከታታይ የውድድር ዓመታት የዘንድሮውን ጨምሮ ማለት ነው 2ኛ ሆኖ ማጠናቀቅ ችሏል። በእነዚህ ተከታታይ ዓመታት ቡድኑ መሻሻልና ለውጥ እያሳየ መጥቷል። የፕሪሚየር ሊጉን ዋንጫ ለማሳካት አሁን ድረስ የሚቸግራቸው ቢሆንም ነገር ግን ዘንድሮ ከየትኛውም ጊዜ በበለጠ የቻምፒየንስ ሊጉን ዋንጫ የማንሳት እድልን ይዘዋል። አርሰናል ዘንድሮ በቻምፒየንስ ሊግ ያደረጓቸውን ተከታታይ የሜዳ ውጪ ጨዋታዎችን እያሸነፉ ወጥተዋል። ሪያል ማድሪድን በሳንቲያጎ ቤርናቤዩ የዘረረው አርሰናል ስፖርቲንግ ሊዝበንን፣ ዳይናሞ ዛግሬብ፣ ዢሮናንና ፒኤስቪ አይንዶቨንን ከሜዳቸው ውጪ ሄደው አሸንፈው መጥተዋል። ይህ ደግሞ ፓሪስ ሳን ዠርመን ከሜዳቸው ውጪ በፓርክ ደ ፕረንስ የካቲት 29 የመልሱን ጨዋታ ሲያደርጉ ለማሸነፍ የተሻለ መነሳሳትን ይሰጣቸዋል። ውድ የሸጋ ስፖርት ተከታታዮች እውነት አርሰናል የቻምፒየንስ ሊጉን ዋንጫ የማንሳት እድል ይኖረው ይሆን? የእናንተን ሐሳብ አጋሩን። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳዘነጉ፣ ላይክ፣ ሼር እና ኮሜንትም እንዳይዘነጋ። ሰላም።